መኪናውን ወስጄዋለሁ። ያንቺ ነፍስ ሳይጠፋ ወዲሽ ውስጥ ያለው ልጅ ሳይጠፋ የሰማሽ ነው? አሁኑኑ ንገሪው። ሰላም ፋፊ፣ እንዴት ነሽ? ከእጅሽ ልፍታሽ። በመጀመሪያ ደረጃ እኔን እንኳን አታውቂኝም። እኔን እንኳን አታውቂኝም። አንቺ ለእኔ በነገራችን ላይ ገንዘቤ ነሽ። ባለቤትሽ ከእኔ ገንዘብ ወስዷል። እስጢፋኖስ የሚባል ልጅ ገንዘብ ወስዷል። አንቺ ከዚህ በሰላም የምትወጪው ገንዘቤን ሲመልስ። ካሜራማን በደንብ ቅረጽልኝ፣ አስገባኝ። ይህንን ገንዘብ እስከምትመልስ ድረስ ይቺ ልጅ እንደማትወጣ እወቅ። አንቺን እዚህ ጋር ምንም የማላደርግሽ እርጉዝ ስለሆንሽ ነው እንጂ እንደሱ ስራ ቢሆን ኖሮ ና ጠጋ ብላ አስገባልኝ። እሷ እንደሱ ስራ ቢሆን ኖሮ ከዚህ ማትወጪም ነበረ። አንቺ ምንም የምታውቂው ታሪክ የለም። ገንዘብማ አንቺ ነሽ። በዚህ ሰዓት ለኔ ገንዘቤ አንቺ ነሽ። እሺ ግን ቦታው በጣም ነው የሚያስፈራው። እንደዚህ አይደለም የምትጠይቀው። እሺ ገንዘብ ነፃነትሽን የምታገኘው ገንዘቡን እስጢፋኖስ ሲመልስ ነው። ጨርሻለሁ። የሚያዝንልሽ ከሆነ አሁኑኑ አናግሪው። ና ጠጋ ብላ አስገባልኝ። እሷ በደንብ አስገባልኝ። ለእሱ እኔን አትይኝ። እሱን አስረጂው። የምን ገንዘብ ነው እስጢፍ የወሰድከው? በእናትህ እርጉዝ በመሆንሽ ነው። ገንዘብ ነው የምትለው? ገንዘብ ቁጭ በይ። ስላላሰብኩሽ ነው እንዴ? ከዚህ ቤት የምትወጪው ገንዘቡን ሲመልስ ነው። ይህንን መረዳት አለብሽ። እሱ ገንዘብ አይወስድም ከማንም። በመጀመሪያ ደረጃ እንዴ መደማመጥ እንችላለን። በመጀመሪያ ደረጃ ከኔ ገንዘቡን ሲወስድ ስራ እንሰራለን ብሎ ነው የወሰደው እኮ። እንደዚህ አስረኛል። ባለቤቴም አርግዛለች። ቁጭ በይ። ባለቤቴም አርግዛለች ብሎ ነው። ቢያንስ እሱ ዝም ብሎ ነው የጠፋው። ዝም ብሎ መናገር ነበረበት። ከስር ያለው ይላል አንድ ሰው። ገባሽ አይደለ? ስለዚህ እኔም ከስር ያለው እንዳልከሰር ደግሞ የሚያደርገኝ አንቺ ነሽ። በዚህ ሰዓት አንቺ አስፈላጊ ነሽ ለኔ። ገባሽ አይደለ? እርጉዝ በመሆንሽ ነው እዚህ ጋር የሚያስቀመጥኩሽ። በነገራ ይሄን ቤት የመረጥኩልሽ እርጉዝ በመሆንሽ ነው። ከዚህም በላይ ነበረ ማሰቃይሽ። አርፈሽ ቁጭ በይ። መንቀሳቀስ ምናምን አይቻልም። ቆይ ግን እንደዚህ አይደለም። ይኸውልህ ላስረዳህ። እኔ ስማኝ፣ ምረዳ ሰው አይደለሁም። በነገራችን ላይ አሪዮስ ነኝ። ገንዘቡ እስከሚመለስልኝ ሙሉ ማንነቴን ነው የቀየረው ባለቤትሽ። እሺ ይመልስልሃል። ከልጅነት ጀምሮ አብሮ አደጎች ነን። ግን በማትረባ ገንዘብ ነው የኔን ማንነት የቀየረው። ገንዘቡ ለኔ ማለት በጣም ይመልካል። ላስገድለውም እችላለሁ። በነገራችን ላይ እሱ ትንሽ ነገር ቁጭ በይ። አሁን ወጥቼ መኪናውን ካለበት መውሰድ እችላለሁ። እሺ ይኸውልህ እንደዚህ አይደለም። ቆይ ቁጭ ብለን ማውራት አለብን። አንዴ ቁጭ በይ። መኪናውን ሲጀመር ወስጄዋለሁ። መኪናው አልቋል። እሺ ውሰደው። ሙሉ ገንዘቡን ደግሞ መመለስ አለበት። ሙሉ ገንዘቡን ሳይመልስ ከዚህ ቦታ አትወጪም። በደንብ አስረጁ። ቅረጽልኝ። ምን አይነት ብር ቢወስድ ነው? አይደለም እኮ እንደሱ ሳይሆን ቁጭ ብለን እናውራ። በደንብ ቅረጽልኝ። እስጢፎ በእናትህ አስገባልኝ። በደንብ አስገባልኝ። ይኸውልሽ አሁኑኑ ንገሪው። ገንዘቤን ሙሉ ለሙሉ እንዲያስገባልኝ ንገሪው። እሺ ግን እንደዚህ አይደለም። ቆይ መኪናውን ወስጄዋለሁ። ያንቺ ነፍስ ሳይጠፋ ወዲሽ ውስጥ ያለው ልጅ ሳይጠፋ እሺ ግን እንደዚህ አይደለም። እየሰማሽ ነው? አዎ እየሰማሁ። አሁኑኑ ንገሪው። እሺ እነግረዋለሁ። እስጢፍ በእናትህ እንደዚህ አይደለም። ቆይ እሺ ተረጋግተን ቁጭ ብለን እናውራ። እሱንም ልጥራው። እሺ እናውራ። ይመልስልሃል። መምጣት ይችላል። ይመጣል። መኪናውን አይደል? መኪናውን ወሰድከው? ይመጣል። በእናትህ ይኸውልሽ ከአንድም 50 60 70 ጊዜ ደውዬለታለሁ። ከሀይጥ ጎሮ ውስጥ ራሱ ወጥቶ ሊመጣልኝ አልቻለም። እሱን የገባበት ገብቼ ማግኘት እችላለሁ። ግን ደግሞ ነፍሰ ጡር ነሽ። አንቺም መጉዳት አልፈልግም። ማሰቃየት ስለምፈልግ እሱን ለትንሽ ሳንቲም ብዬ እኔ ማንነቴን የለወጠው። ስለዚህ አሁኑኑ እንዲመጣ ደውይለት። ከሆነ ይምጣ። ማይመጣ ግን ከሆነ ከነ ልጅሽ ነፍስሽን ፍረጅበት። ደውልለት። የደወልኩለት ነው። ሰላም እስጢፎ፣ እንዴት ነህ? እስጢፎ በእናትህ አገናኝ። አንዴ እሺ፣ ሌላው በእናትህ አናግራት። አንድ ሰው ላገናኝ እስቲ
ዛሬ እንኳን ተመለስክ። እስጢፎ ወይ ወዴ የምን ብር ነው የወሰድከው? በእናትህ መልስለት፣ በማርያም ምንድን ነው? በእናትህ መልስለት። በቃ የወሰድከውን ብር በእናትህ ከዚህ አስወጣኝ። እስጢፎ ማን ነው? እስጢፎ በእናትህ መልስለት የወሰድከውን ብር። ለጊዜው ቢቀርና እሷን አንድ ያናግራት ወደ ጉዳዩ ብንገባ አይሻልም? ወደ ጉዳዩ እስጢፎ ብር አለኝ እያለ ነው። በእናትህ መልስለት። እኔ ከዚህ አስወጣኝ። በእናትህ ጫቆኛል። እኔ አቅም ንገረው። አትወራጭ። እሺ ንገረው። ሌላው ይሰማል። ዛሬ እንዴት ስልኬን አነሳ? በጣም ነው የሚገርመው። ቪዲዮ ኮል አልክልህ ደግሞ ሞር የት ነው ያለው አንተ? ዛሬ ነው ብሬን የምታስታውሰው? እሰጥሃለሁ የምትለኝ እሷ ስትያዝብህ ነው። ይኸውልህ አንድ ነገር ልንገርህ፣ ላስጠንቅቅህ። ከነ ልጅ እሷንም ሳታጣ አሁኑኑ መውጣት አትችልም። እሷ በነገራችን ላይ ብሩ ሳይመጣ አንተ መተህ ብሩንም ሰተህ ላትወጣ ትችላለህ። አንተ ጭራሽ ያለህበት እመጣለሁ፣ ገንዘቡንም ወስደህ ቢያንስ እንኳን ከሰር ያለው ይባላል እኮ የሰው ልጅ። አንተ በዛው ጭልጥ ነው ያልከው። ዛሬ ስጋ ስለተያዘች ሚስት ልጆች ስለተያዙ ነው ስልክ ያነሳው። በጣም ጥሩ። ለማንኛውም አሁኑኑ እንድትመጣ ፈልጋለሁ። ሎኬሽን እልክልሃለሁ። ና ደግሞ ያልነገርኩ ነገር መኪናን በመፈለግ ጊዜን እንዳታባክን። መኪናዋ እኔ ጋር ነች። መኪናን በመፈለግ ጊዜን እንዳታባክን። መኪናዋ እኔ ጋር ነች። አሁን ልጅና ሚስትህ የአንተ መኪና እኮ ደህና ምግብ ቤት ገብቼ ያስጨምረኛሉ ለምግብ በልቼ። በነገራችን ላይ የኔን ስብዕና የኔን ክብር እኮ በማጉደል እኮ ነው በጣም የተናደድኩት እንጂ ገንዘቡ እኮ ገንዘቡ ነው አይደለም። ስለዚህ አሁን ሎኬሽን እልክልሃለሁ። ያለሁበት ድረስ ማመጣ ከሆነ 5 ደቂቃ ሰጥቻለሁ። ማትመጣ ከሆነ በሚስትህና በልጅ መፍረድ ትችላለህ። በእናትህ እንደሱ አትበል። እስጢ ፎቶ ሎና በእናትህ ቻው። በእናትህ እንደዚህ አትበል። ሎኬሽን አየር ላይ እንላክለት። እሺ እንደዚህ አትበል በእናትህ። ብሩን እኮ ይዞልክ። እሺ መኪናውን ወሰድክ አይደል? በጣም ነው የሚገርመው። በፍቅር አላገኘው፣ በፍቅር ጠየኩት፣ በሰላም ጠየኩት፣ በሰላም አላገኘሁት። በጸብ እንደማገኘው ግን አሁን ገና ተረድቻለሁ። ይቺ ፀሐይ ዛሬ እኔ ነች። ቀን የወጣችው ዛሬ ነው። ይኸውልህ አሁን መኪናውን በቃ ወሰድክ አይደል? እኔን ተወኝ፣ እኔ ምንም አላደርግልህም። ተቀመጪ። እሺ ምንድን ነው የምትፈልጊው? እርቦሻል? እኔ እንደዛ አይደለም፣ ቤቴ መሄድ ነው የምፈልገው። ቤትሽ የምትሄጂው እኮ አንቺ ለእኔ ገንዘቤ ነች። ገንዘቤ ሲመለስ ነው የምትሄጂው። እስከዛ ግን እዚህ እስካለሽ ድረስ ግን እያየሽ ነው። እዚህ እስካለሽ ግን አንቺ እንድትከፊ አልፈልግም። ምክንያቱም እኔ እህት አለኝ። እኔ እኮ አንቺን ማሰቃየት ፈልጌ አይደለም። ለያውም እርጉዝ ሆነሽ። ግን ገንዘቤ ነው መረዳት መቻል አለብሽ። ገንዘቤን እስካልመለሰ ድረስ ደግሞ እኮ እንዲሰጠኝ ማድረግ የምትችይው ሎኬሽን ልኬለታለሁ። አሁኑኑ መጥቶ ገንዘቡን ሲያስገባ ሁለታችሁንም ነፃ አደርጋችኋለሁ። አለበዚያ ግን ውርድ ከራሱ ውርድ ከራስሽ። አሁን ምግብ ትፈልጊያለሽ? የሚጠጣ ትፈልጊያለሽ? ምንድን ነው የምትፈልጊው? እንድትጎጂ አልፈልግም። ሴት እህት አለች። መቀናለች ከራስ በጣም የሚገርም ነገር እኮ ነው። በጣም እኔ መጉዳት አልፈልግም። እሷ ልጎዳት የሚያደርገኝ እሱ እኮ ነው። ጨካኝ አልነበርኩም። ጨካኝ አደረገኝ። በጣም ጨካኝ አደረገኝ። በፍቅር መቀበል እንደማልችል አሁን እያመንኩ ነው። ለካ ሰው ሁሉ እንደዚህ ክፉ የሚሆነው ወዶ አይደለም። ክፉ ነው ያደረገኝ። በጣም ክፉ። አሁን እሷን ብለቃት ገንዘቤ አይመለስም። ምንድን ነው የሚሻለው?
ልጅቷም ታሳዝናለች። እርጉዝ ነች። ገንዘብ ተሰርቶ የሚመጣ ነገር ነው። እርጉዝ ነች። ምን ይሻላል? ግማሽን ይዤ መጥቻለሁ። በቃ ያው ቀሪውን ደግሞ ይዤ እመጣለሁ። የተወሰነ ቀን ስጠኝና እሷን ማየት አትችልም። ሙሉ ገንዘቡን ሳመለስ። ኧረ እባክህን እርጉዝ ነች። በዛ ላይ ታውቃለህ፣ ያው አሟት ነው የሚሆነው። እርጉዝ ስለሆነች መሰለኝ ያዘንኩላት። እባክህ ያው ግማሹን አምጥቻለሁ። ያዘው፣ ግማሹን ያዛት። መኪናዬን ይዘው አይደል እንዴ? መኪናህን እኮ ቀይ ወጥ በልቼ እሱ ላይ ገንዘብ ራሱ ያስጨምረኛል። ኧረ እባክህን እሺ፣ የተወሰነ ቀን ስጠኝ እሺ። የሳምንት ጊዜ ስጠኝ። በቃ የሳምንት ጊዜ ስጠኝና መልስልሃለሁ። እርጉዝ ስለሆነች አዝኜልህ ነው። ሙሉ ለሙሉ መልስልሃለሁ ገንዘቡ። እባክህ የሰማኸኝ ነው? ስማኝ፣ ተረዳኛ። እንሰማማ። አውቃለሁ። እህት አለኝ፣ እናት አለኝ። እርጉዝ ነች። አዝኜላት ነው እንጂ እንዳንተ ስራ ቢሆን ኖሮ ከዚህ ፎቅ ላይ ነበር ፍጥፍጥ ማረጋት። እየሰማኸኝ ነው? አታበሳጭኝ እሺ። እባክህን በቃ ይቅርታ አድርግልኝ። አንተ ልጅ ለራሱ አይኔን ታያለህ። እሺ ይቅርታ። ቢያንስ ከስር ያለው ይባላል። አውቃለሁ። በጣም ስለቸገረኝ ነው ወንድሜ። በጣም ይቅርታ። ቢቸግርህ ራሱ ማለት ነው ወንድሜ ቸግሮኛል ብትለኝ እኔ ከዚህ በላይ ነበር የምሰጥህ። በነገራችን ላይ ጓደኝነታችንንና አብሮ አደጋችነትን ያጠፋ ስራ ነው የሰራው። አውቃለሁ እንጂ ይሄ ገንዘብ ጠቅሞኝ አይደለም። አውቃለሁ። የሰማህ ነው? እሺ በጣም ገንዘቡ ለኔ ትልቅ ነገር ሆኖ አይደለም፣ በጣም ትንሽ። እሺ መልሳለሁ። እሺ መልሳለሁ። ዛሬ አንተ ሚስትና ልጅ ስለተያዙብህ ነው ሮጠህ የመጣኸው። ይሄን ሁላ ቀን እንዴት አልመጣህም? ይሄን ሁላ ቀን እንዴት አልመጣህም? ቆይ መልስ። ይሄ አንድ ጥያቄ ልጠይቅህ። ይሄን ሁላ ቀን ለምን አልመጣህም? በጣም አጥፍቻለሁ። በጣም ይቅርታ አድርግልኝ። ዛሬ አይደለም ይቅርታ የምትለው፣ ያንጀትን አድርሰህ እኮ ይቅርታ የሚባል ነገር የለም። እየሰማኸኝ ነው አይደል? ገንዘቡን እመልሳለሁ። በቃ ያለውን የሳምንት ጊዜ ብቻ ስጠኝ። የሳምንት ጊዜ ብቻ ስጠኝ። ምን እንደተረዳሁ ታውቃለህ? እሺ የሳምንት ጊዜ ብቻ ስጠኝ እባክህ። እንደማይጠቅምና በፍቅር ምንም ነገር ማድረግ እንደማይቻል ነው አንተ ነህ ያስተማርከኝ። አውቃለሁ። በመጀመሪያ ያስተማርከኝ እሺ ፍቅርን ነበር ያስተማርከኝ። ይቅርታ ወንድሜ። ያን ልጆች ሆነን ዳቦ ከቤት ሮጠህ ይዘህ መጥተህ ስትሰጠኝ ፍቅርን አስተምረኝ ነበር። ስናድግ ግን ጥላቻን አስተማርከኝ። ተገለበጠ። እሺ ወንድሜ አውቃለሁ። ይሄን ገንዘብ ሙሉ ስታመጣ እሷን ታያለህ። እሺ ሌላ ምን ላንጣልህ? በቃ የመኪናውን ይዘህ የለ እባክህ። 3 ቀን ሰጥቻለሁ። ኧረ በ3 ቀን ከየት አመጣለሁ? በ3 ቀን ውስጥ ከየት አመጣለሁ? ከየት አላገኘሁም። እዚህ ዞር በል። ጥላቻን ያስተማርከኝ። እሺ እሷን እሺ ልቀቅልኝ። እሺ ድምጿን እንኳን ልስማው በእናትህ